ኢትዮጵያ የሚለው ስም በቀላሉ የተገኘ አይደለም። በብዙ መስዋዕትነት፣ በብዙ እንባና በብዙ ጸሎት የተገነባ ታሪክ ነው። ኢትዮጵያና ስለሷ የተነገሩ ትንቢቶች። ኢትዮጵያ በ2018 ዓ.ም ምን ይገጥማት ይሆን? የኢትዮጵያ ትንሣኤ በ2015 ይሆናል ተብሎ ነበር። ታዲያ 2015 ከሆነ ዓመታት አልፈዋል። የኢትዮጵያ ትንሣኤ መቼ ነው? እምነት የሌለው የአሕዛብ ንጉሥ በኢትዮጵያ ይሾማል የተባለለት መሪው ማን ነው? አባቶች ሲናገሩ ንጉሥ ቴዎድሮስ ተወልዷል፣ መወለድ ብቻ ሳይሆን አድጓልም ብለው ተናግረው ነበር። ታዲያ ተወልዶ ካደገ አሁን የት ነው ያለው? እንደ አመድ ብን ብሎ ይጠፋል የተባለለት አገዛዝ የትኛው ይሆን? በመከረው እሳት እንደ ገለባ ይለበለባሉ የተባሉት እነማን ናቸው? የሚሉትና ሌሎች አወዛጋቢ ጥያቄዎችን በዛሬው መርሃ ግብራችን አብረን እንመለከታለን። ቪዲዮውን ላይክ፣ ሸር፣ ቻናሉን ደግሞ ሳብስክራይብ በማድረግ አብራችሁን ቆዩ። ስለ ኢትዮጵያ ጣፍንታ የተነገሩ ትንቢቶች ለፈጣሪ የቀረቡ ንጹሐንና ቅዱሳን አባቶች ወደፊት ገና እነሱ ያልኖሩበትን ዘመንና ሁኔታ አስቀድመው የማወቅ ጸጋ ስለሚሰጣቸው እንዲህ ይሆናል፣ ይህ ይመጣል እያሉ ለሕዝቡ ይናገራሉ። እነዚህ ቅዱሳን አባቶች የሚናገሩት ሀቅም ትንቢት ሲባል ወደፊት ለሚፈጠረው ነገር ቀድመው ይዘጋጁ ዘንድ ሁሉ ነገር ከመፈጸሙ በፊት ቀደም ብለው የትንቢት መጻሕፍትን ይጽፋሉ። ሩቅ ሳንሄድ ከዚሁ በሀገራችን ከሚኖሩ እጅግ በርካታ ቅዱሳን በሀገርም ይሁን በግለሰቦች ላይ ስለሚከሰቱ ጉዳዮች ላይ በርካታ ትንቢቶችን ሲናገሩ ቆይተዋል። በተለይ በሀገር ዙሪያ ትንቢት የተናገሩት ብዙ አባቶችን መዘርዘር ይቻላል። ለአብነት ያክልም የወሊሶ አባ ወልደ ትንሣኤና አቡነ ዲዮስቆሮስ የታወቁ አጥማቂ የነበሩ አጋንንቱን እየገሰጹ ያናዝዙ ነበር። እሳቸው የሚናገሩት ትንቢትም ሳይፈጸም ቀርቶ አያውቅም። በዚህም ምክንያት እኒህን አባት የሚያውቃቸው ሌሎች አባቶችና የሚናገሩት ነገር መሬት ጠብ አይልም በማለት ሲመሰክሩ ይደመጣሉ። እኔ በእድሜ በዚህ ዘመን ባህታዊ ገብረ መስቀልን አስታውሳለሁ። በ1980ዎቹ መጀመሪያ ትልቁ ዘንዶ 4 ኪሎ ላይ ወደቀ። የእርሱ እንደሚነኩት በሙሉ እፍረት ገጠማቸው እያሉ ይናገሩ ነበር። ያኔ እኔ ልጅ ብሆንም ከልቤ አዳምጣቸው ስለነበር እስካሁን አስታውሳለሁ። ይህ ንግግራቸውን ሲፈቱትም እንዲህ እያሉ ነበረ። ዘንዶ የተባለው መንግስቱ ወይም አገሪቱን የሚያስተዳድራት አካል እንዲሆን፣ ደሙን የነኩት የተባሉትም የኢሰፓ አባላት እንደሆኑ ለሕዝቡ ሲናገሩ በጆሮዬ ሰምቻለሁ ያሉትም መሬት ጠብ አላለም። ጥቂት ዓመታት ካለፈ በኋላ ትንቢቱ ሲፈጸም በዓይናችን እየተመለከትን ነው። በእርግጥ ባህታዊ ገብረ መስቀል አሁን ያሉበት አቋም ለብዙዎች አልዋጥ ያለ ቢሆንም ከዚህ በፊት ግን ከተናገሯቸው አብዛኞቹ ተፈጽመዋል። አባቶቻችን ቀድሞ ሕዝቡን ከማስተማርና ከማስጠንቀቅ ቦዝነው አያውቁም። ይህንንም በዓይን ማየት ከፈለጉ ወደ ገዳማት መሄድ በቂ ነው። ከነዚህም መካከል ደብረ ሊባኖስ፣ ግሸን፣ ዝቋላ፣ ላሊበላ፣ አክሱም እንዲሁም በሌሎች ገዳማት ያሉ አባቶች ሰንሰለት ታጥቀው ሕዝቡን ሲያስተምሩ ይታያሉ። በእርግጥ በዚህ አታላይና አጭበርባሪ በሞላበት ከባድ ጊዜ ባህታዊ የሆነው ሁሉ የታመነ ነው ብሎ አፍን ሞልቶ መናገር ባይቻልም በተለያዩ የህይወት አውራ ጎዳናዎች ላይ ከተለያዩ እውነተኛ አባቶች ሲነገሩ የሰማሁት ልንገራችሁ። በመጀመሪያ ስለ ሀገራችን ኢትዮጵያ በቅርብ ጊዜ ይፈጸማሉ ተብሎ ስለተነገሩ ትንቢቶች መካከል አንዱ እንዲህ ይላል። በዚች ምስኪን ሀገር አሕዛብ ጦርነት ይጭራሉ። በኢትዮጵያ ምድር ላይም እሳት ይነዳል። እሳትም ከባድ የሆነ ውድመትን ያስከትላል። የፈጣሪውን ስም የጠራ ግን ከዚህ ሁሉ ፈተና ይድናል። እንደ ነነዌ ሕዝብ ራሳችሁን በማጠብ ጸልዩ። እንደኔ አረዳድ በዚች ሀገር ላይ ጦርነት የሚያውጁ ሀገራት አሉ ብዬ አስባለሁ። ሁሉም እንደሚያውቀው ጎረቤት ሀገራት በአብዛኞች ከዚች ሀገር ጋር ጦርነት መግጠም ይፈልጋሉ። ለአብነትም ግብፅ፣ ሶማሌ፣ ሱዳን እንዲሁም ሌሎች። ከነዚህም መካከል ሶማሌ ከኢትዮጵያ ጋር ጦርነት ለመግጠም ሁሌም አጋጣሚ እንደፈለገች ነው። ብዙ ሳንርቅ በአፄ ኃይለ ሥላሴ ጊዜ እንዲሁም በመንግስቱ ጊዜ ጦርነት ከፍታ ነበር። ሌሎችም ሀገራት የሚታመኑ አይደሉም። ግብፅም ያዙ ይልቀቁኝ እያለች ነው። ለዚች ሀገር አረቦች ጨምሮ ያላቸው ጥላቻ ይህ ነው የሚባል አይደለም። የስንት ወገኖቻችን ሬሳ እንደላኩልን ሁሉም የሚያውቀው ሀቅ ነው። ታዲያ ከነዚህ ሀገራት አንዱ ይሆን ጦርነት የሚያወጅብን ወይስ ከነዚህ ሀገራት መካከል ያልሆነ ሌላ ሀገር? ከዚህ ላይ ይህን ስናወራ ማንንም ሀገር ለማጥላላት ዓላማ እንደሌለን ልብ ልትሉ ይገባል። ነገር ግን በቅዱሳን አባቶች የሚነገሩ ትንቢቶች ውሸት ናቸው ብዬ ስለማላምን እምዬ ኢትዮጵያ ይህን ልብ በይ ማለት እወዳለሁ።
አባቶች ቀደም ብለው ስለ ወያኔ ትንቢት ተናግረው ነበር። ይህ መንግስት ይፈራርሳል፣ ላይነሳም ይወድቃል፣ እንዳመድም ብን ብሎ ይጠፋል። ብዙዎችም የገዛ ሀብታቸውን እንኳን ለመሰብሰብ ሆነ ይዞ ለመሰወር እድሉን አያገኙም። ዋይ ዋይ ያሉ ደረታቸውን በቁጭትና በሀዘን የሚመቱበት ዘመን ይመጣል። ግፍ የሰሩ ሰዎች ፍርድ ፊት መቅረባቸው የማይቀርብ ይመስላል። ምን ነው እንዲህ ባልሰራው እያሉ እስኪጸጸቱ ድረስም ፍርዳቸውን ይቀበላሉ። ከዚህ ሁሉ አስከፊው ግን ከወያኔ ውድቀት በኋላ ስለሚከሰተው ከአስፈሪው ትንቢት። ለመሆኑ ትንቢቱ ምን ይሆን? አባቶች እንዲህ ይላሉ። በዛን ጊዜ የአሕዛብ ንጉሥ ይነሳል። ለእናት ቤተ ክርስቲያንና ለውድ ልጆቿ ክርስቲያኖችም መልካም ያልሆነ ከባድ ጊዜ ይሆናል። ደም በየቦታው ይፈሳል። በዳር ሀገር ያሉ ክርስቲያኖች በመከራው እሳት ይለበለባሉ። ሰማዕትነትም ይበዛል። ፈጣሪም ትልቅ ክብር ይሰጣቸዋል። ብዙ ወጣቶችም ከዚህ ክብር ይቋደሳሉ። እንደ ቅዱስ መርቆሪዎስ፣ እንደ ሰማዕታት አለቃ ቅዱስ ጊዮርጊስ ሰማዕትነት ይቆጠርላቸዋል። የኤድስ በሽታ የሚመሰገንበት ጊዜ ይመጣል። የኑሮ ውድነቱም ታይቶ በማይታወቅ መልኩ የከፋ ይሆናል። ኢትዮጵያንም የሚመራት መንግስት አይደለም። ለሕዝቡ ለዓለም መንግስታትም አስቸጋሪ ይሆናል። ነገር ግን ስለ ቅዱሳን ጸሎትና ልመና እድሜው አጭር ይሆናል። እንዲህ ከዚህ ላይ ልብ ልንለው የሚገባ ነገር ይህ ትንቢት ከብዙ ዓመታት በፊት የተነገረ መሆኑን ነው። ኤድስ በሽታ ለንስሐ ጊዜ የሚሰጥ ነው። ምናልባትም ለንስሐ ጊዜ የማይሰጥ አጣዳፊ ወደ ሞት የሚወስድ ከባድ በሽታ ሳይሆን አይቀርም ይመጣል ያሉት። እንዲህም ይላሉ። ኢትዮጵያን በዘንግ ለ40 ዓመታት የሚገዛ ንጉሥ በኢትዮጵያ ይነግሳል። የዚህ ንጉሥ ስም በቴ ይጀምራል ብለው አባቶች የተናገሩት ቢሆንም ሰው ግን በተለምዶ ንጉሥ ቴዎድሮስ እያለ ይጠራዋል። አባቶች ግን ስሙን ጠቅሰው ንጉሥ ቴዎድሮስ አላሉም። አባቶች አሉት በቴ የሚጀምር ንጉሥ ይነግሳል ነው ያሉት። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ያጠግባል። በዚህ ንጉሥ ዘመን እንኳን የሰው የእንጨት ጠማማ አይኖርም። በሀገሪቱ ላይ ፍቅር፣ መትረፍረፍና አንድነት ይሆናል። ኤርትራም ብትሆን ወደ እናቱ ሀገር ትመለሳለች። የተከፈለው ሲኖዶስም አንድ የሚሆነው በሱ ዘመን ነው። በሱ ዘመን የሚነሱት ፓትርያርክ እጅግ የበቁና ገቢረ ተአምር የማድረግ ጸጋ ያላቸው ቅዱሳን ናቸው። በእነሱ ዘመን ኢትዮጵያ ታላቅ ሀገር ትሆናለች። የሰላም ንፋስም በሀገሪቱ ላይ ይነፍሳል። ከዚህም ላይ ዘንግ የተባለው ያለምንም ጦርነት በሰላምና በፍቅር ይገዛል የሚለውን ለማመልከት ነው። በዚህ ንጉሥ ዘመን በሀገሪቱ ላይ ሰላም ይሆናል። ከሌሎች ሀገራትን በመለየት ኢትዮጵያ የመትረፍረፍ ሀገር ትሆናለች። የበርካታ ሀገሮችንም ስደተኞች በእጅ ብላ የምታስተናግድ የስደተኞች መጠለያ ትሆናለች። ለዘመናት ደም ሲቃቡ የኖሩት ኤርትራና ኢትዮጵያ አንድነታቸውን አድሰው አንድ ይሆናሉ። ሁለቱም ሀገሮች ጥላቻቸውን ወደ ጎን በመተው እንደ በፊቱ በሰላም በአንድነት ይኖራሉ። በዚህም ዘመን የሚነሱት ጳጳሳት፣ ካህናት፣ ዲያቆናት ሀገርን በጸሎት የሚጠብቁ ገቢረ ተአምር የማድረግ ስልጣን የተሰጣቸው ሕዝቡን ከአምላኩ የሚያስታርቁ ቅዱሳን ናቸው። ለመሆኑ ይህ ንጉሥ ማን ነው? የሚነግሰውስ መቼ ነው? ይህ ጥያቄ ስናነሳ የሚነሱ ሁለት መላምቶች አሉ። አንዳንዶች ንጉሥ ቴዎድሮስ ማለት የተሰወረው ነአኩልቶ ለአብ እሱ ነው ተመልሶ መጥቶ ኢትዮጵያን የሚመራ ሲሉ ይደመጣሉ። ገሚሱ ደግሞ አይ ንጉሥ ቴዎድሮስ ሌላ ነው፣ እሱም ተወልዶ አድጓል፣ መሰረቱም ከቀድሞ ነገስታት ወገን የሚመዘዝ ነው፣ ቀብቶ የሚያነግሰው አባት ብቻ ነው የቀረው የሚል እሳቤ ነው። አክለውም ንጉሥ ቴዎድሮስ በአሁኑ ሰዓት በተለያዩ ቅዱሳን ገዳማት በመጓዝ በአባቶች በረከት እየተቀበለ እንደሆነ ይነገራል። ለማንም የማያጎበድድ፣ አንዱን ከአንዱ የማያበላልጥ፣ ለተበደለና ለድሃ የሚፈርድ ዳኛ እንደሆነ ተነግሮለታል። ጠቅለል ስናደርገው በኢትዮጵያ ላይ የአሕዛብ ጦርነት እንደሚነሳ እንዲሁም ብዙዎች በመከራው እንደሚለበለቡ፣ በዚያ ጊዜ በእምነቱ ልዩ የሆነ ሰው መሪ እንደሚሆን፣ በዚህ ጊዜም አስከፊ የኑሮ ውድነት እንደሚኖር፣ ለቤተ ክርስቲያንም ለልጆቿም ግፍ የስቃይ ዘመን እንደሚመጣ፣ ነገር ግን በፈጣሪ ምሕረት ጊዜው አጭር እንደሆነ፣ በመጨረሻ ግን ከዛ ሁሉ ፈተና ሀገሪቷ እፎይ እንደምትል፣ ሀገሪቷን በዘንግ የሚገዛት ጻድቅ ንጉሥ እንደሚመጣ፣ ውድ ቤተ ክርስቲያንም የበግ ለምድ ከለበሱ ተኩሎች የምትላቀቅበት ዘመን እንደሚመጣ ተነግሯል። አባቶች እነዚህንና ሌሎቹንም በርካታ ትንቢቶች ተናግረዋል። ከነዚህም አብዛኞቹ ተፈጽመዋል። አሁንም በመፈጸም ላይ ያሉ በርካታ ትንቢቶች አሉ። ነገር ግን የሁሉም አባቶች የመጨረሻ መልእክት አንድ ነው። እነሆ ከፊታችሁ ከባድ ጊዜ ያለና እራሳችሁን በንስሐ በማጠብ በርትታችሁ ጸልዩ፣ እንደ ነነዌ ሕዝብም መንገዳችሁን ወደ ፈጣሪ መልሱ በማለት መልእክታቸውን ያስተላልፋሉ።
ውድ ቻናላችን ቤተሰቦች ይህን ቪዲዮ ለሌሎች እህቶቻችሁና ወንድሞቻችን እንዲዳረስ ላይክ፣ ሸር ማድረጉን አይዘንጉ። እንዲሁም ቻናሉን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን ይሁን። አሜን።